የድሮግባ አድናቂዋ ኢቅራ ኢስማኤል አስገራሚ ጉዞ። ከእግር ኳስ ጋር የተዋወቀችው ገና በልጅነቷ ነው። የቀድሞ የቼልሲ ኮከብና የኮት ዲዮር ብሔራዊ ቡድን አጥቂ ዲዲየር ድሮግባ አድናቂ ናት። በልጅነቷ እሱን እየተመለከተች አድጋለች። ኢቅራ ኢስማኤል ትባላለች። የተወለደችው በእንግሊዝ ለንደን ነው። የእስልምና እምነት ተከታይ የሆነችው ኢቅራ ምንም እንኳን በእንግሊዝ ብትወለድም በብሔራዊ ቡድን ደረጃ የተጫወተችው ግን ለቤተሰቦቿ ሀገር ሶማሊያ ነው። በ2019 የሶማሊያ ብሔራዊ ቡድንን በአምበልነት እየመራች ጨዋታዎችን አድርጋለች። እግር ኳስን በ8 ዓመቷ የጀመረችው ኢቅራ እምነቷ በሚፈቅደው ሂጃብ አድርጋ እና ሰውነቷን ሸፍና ለበርካታ ዓመታት ተጫውታለች። የምዕራብ ለንደን ተወላሁ በአንድ ወቅት በእግር ኳስ ሜዳ የገጠማትን መሰናክል ያሸነፈችበት መንገድ ደግሞ ለብዙዎች ምሳሌ እንድትሆን አድርጓታል። ሴት ሙስሊም ተጫዋቾች ብዙም ባልነበሩበት ጊዜ ኢቅራ ኢስማኤል በተለመደው መልኩ ሂጃብ አድርጋ ሰውነቷን ሸፍና ወደ ሜዳ ለመግባት በመዘጋጀት ላይ ያለች የዕለቱ ዋና ዳኛ እንደሌሎች ተጫዋቾች ቁምጣ ካለበስሽ ወደ ሜዳ መግባት አትችም ይላታል። በለንደን የሴቶች ሊግ ተካፋይ ለነበረው ዩናይትድ ድራጎንስ የምትጫወተው ኢቅራ ለምን መጫወት እንደማትችል ዳኛውን ትጠይቃለች። ሱሪ ማድረግ የሚፈቀደው ለግብ ጠባቂዎች ብቻ በመሆኑ መሰለፍ እንደማትችል በድጋሚ ያስረዳታል። በተፈጠረው ነገር ግራ የተጋባችው ኢቅራ ኢስማኤል ጉዳዩን ለሀገሪቱ እግር ኳስ የበላይ አካል ታመለክታለች። የእንግሊዝ እግር ኳስ ማኅበርም በፍጥነት የእስልምና እምነት ተከታይ እግር ኳስ ተጫዋቾችም ይሁኑ ወይም ሰውነታቸውን በጠባብ ሱሪ ሸፍነው መጫወት የሚፈልጉ ተጫዋቾች መብታቸው መሆኑን ለሁሉም የእግር ኳስ ማኅበራት መመሪያ አስተላለፍ። የእንግሊዝ እግር ኳስ ማኅበር በተጨማሪም ቅሬታ ያቀረበችውን ኢቅራ ኢስማኤልን ይቅርታ በመጠየቅ እምነቷ በሚያዛት መልኩ ወደ ሜዳ መግባትና መጫወት እንደምትችል አሳውቋታል። እግር ኳስ መጫወት ለሁሉም የተፈቀደ ነው የምትለው 25 ዓመቷ ኢቅራ ዳግም ወደ ሜዳ ተመልሳ ጨዋታዎችን አድርጋለች። ነገሮችን ከመፍራት የተነሳ ብቻ ዓለም ላይ በሚሊዮን የሚቆጠሩ ሴት እግር ኳስ ተጫዋቾች ወደ ሜዳ መሄድ እንደማይፈልጉ የምትገልጸው ወጣቷ ሁሉንም ነገር ተጋፍተው ከፍላጎታቸው ጋር መገናኘት እንዳለባቸውም ትመክራለች። በምዕራብ ለንደን እንደመወለጓ የቼልሲ ደጋፊ የሆነችው ኢቅራ ኢስማኤል ሴት ሙስሊም እግር ኳስ ተጫዋቾች እምነታቸው የሚፈቅደውን አክብረው ወደ እግር ኳስ ሜዳ እንዲሄዱ ለብዙዎቹ አርአያም ሆናለች። የእግር ኳስ ሜዳ የሁሉም ሰው እንዲሆን እና እንደ ሰው ያሉ የእግር ኳስ ፍቅር ያላቸው ሴቶች በፈለጉት መንገድ እንዲጫወቱ መንገዱን